በቲክቶክ እና መሰል ማህበራዊ ሚዲያዎች ላይ በጎ ስራዎችን በመስራት የምናውቀው ማስተር አብነት ከበደ ከታመመ በኋላ በትናንትናው ዕለት ሆስፒታል ገብቶ አዲስ የሆነ የሕክምና ሂደት መጀመሩ ነው የተገለጸው። በዚህ አዲስ የሕክምና ሂደት ላይ ዶክተሮቹ ምን አሉ? የወደፊት የሕክምናው እጣ ፋንታስ ምን ይሆን? ሕክምናው ተስፋ ይኖረው ይሆን? እንመለከተዋለን በዚህ ፕሮግራም ላይ። በቲክቶክ አዲስ የሆነ ሪከርድ ተሰበረ። በቅርቡ ከእስር የተለቀቀው ጆን ዳንኤል በሚል መጠሪያ የሚታወቀው ቲክቶከር አዲስ ሪከርድ አስመዝግቧል። ምንድነው ሪከርዱ? እንመለከተዋለን። በሌላኛው የቲክቶክ መረጃችን ደግሞ አዶናይ የተባለው ቲክቶከርና ይሄኛው ጆን ዳንኤል አዲስ የሆነ ፉክክር ውስጥ መግባታቸው እየተነገረ ነው። አዲሱ የፉክክር መንገድ ተብሎ በበርካታ ሰዎች እየተገለጸ ነው። ምንድነው? ለምንድነው የሚፎካከሩት? የተፈጠረው ነገር ምንድነው? እንመለከተዋለን። አሁንም ከዚሁ ከቲክቶክ ወሬ ሳንወጣ አዶናይ በበርካታ ሰዎች ተወዳጅ ቢሆንም እንኳን ከሰሞኑ ግን ከባድ ተቃውሞ ገጥሞታል። ለምንድነው? ምን ተፈጠረ? ምን አደረገም? የተቃውሞ ሂደትስ ምን ይሆን? እንመለከተዋለን። ሌላኛው መረጃችን ደግሞ ተወዳጇን ድምፃዊት ቬሮኒካ አዳነን የሚመለከት ነው። በታንዛኒያ በተካሄደው ታላቅ አፍሪካዊ ውድድር ላይ ኢትዮጵያን በመወከል የሀገራችንን ባንዲራ ከፍ አድርጋ ተመልክተናት ነበረ። አሁን ደግሞ በትናንትናው ምሽት ላይ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ላይ አቀባበል ተደርጎላታል። በርካታ እንግዶች ተገኝተዋል። ታዋቂ ሰዎች ነበሩ፣ አባቷን ጨምሮ ማለት ነው። በፕሮግራሙ ላይም ልዩ ስጦታ ተበርክቶላታል። ምንድነው ስጦታው? እነማን ተገኙ? የፕሮግራሙ የአቀባበሉ ሂደት ምን ይመስል ነበረም? እንመለከተዋለን። እንደምናችሁ የምንወዳችሁ የምናከብራችሁ ለቤተሰቦች በያላችሁበት ሆናችሁ ሁሉን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች በእንዲህ ያለ መንገድ የሚያቀርብላችሁ ሚዲያችን ነው። ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። የዛሬዎቹን ወሬዎችና መሰናዶች እንዲህ አስባስቤ ወደ እናንተ በቅደም ተከተል አቀርባችኋለሁ። በቀጥታ ወደ ዝግጅቶቹ እንሻገር። ተወዳጇ ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ በታንዛኒያ በተከናወነው የ2025 ዚኮማ አዋርድ ላይ የዓመቱ ምርጥ ሴት ድምፃዊት በሚለው ዘርፍ ላይ አሸናፊ በመሆን የሀገሯን ሰንደቅ ዓላማ ከፍ ማድረጓ የሚታወስ ነው። በፕሮግራሙ ላይ ሽልማቱን በምትቀበልበት ጊዜም ወደ መድረኩ ስትወጣም የኢትዮጵያን ሰንደቅ ዓላማ ለብሳ እጅግ በሚያስገርም ሁኔታ ብቅ ብላ ነበር። ንግግርም ስታደርግ በእንባ ታጅባ የሀገሯን ስም በተደጋጋሚ እየጠራች ከፍ ማድረግ ችላለች። ይህም ብሔራዊ ድል ሆኖም በርካቶቻችንን ያስደሰተ ነገር ነበረ። ይህንንም አስመልክቶ ታዲያ በትናንትናው ምሽት ላይ ወደ አዲስ አበባ ከተማ ስትመለስ ልዩ የሆነ አቀባበል ተደርጎላታል። በቦሌ ዓለም አቀፍ አየር ማረፊያ የተገኙ በርካታ እንግዶች ነበሩ። ቲክቶከሮች፣ አርቲስቶች፣ ታዋቂ ሰዎች፣ አባቷ ድምፃዊ አዳነ ተካን ጨምሮ ማለት ነው። በፕሮግራሙ ላይም ልዩ የሆነ ስጦታ ተበርክቶላታል። ቬሮኒካ አዳነ በድጋሜ እንኳን ደስ ያለሽ፣ ሀገራችንን ስላኮራሽ እናመሰግንሻለን ብለን ወደ ተከታዩ መረጃችን እንሻገር። ተወዳጁ በጎ አድራጊው በርካታ የበጎ አድራጎት ስራዎችን በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ በመስራት የምናውቀው ማስተር አብነት ከበደም ከሰሞኑ ህመም እንደገጠመው ከተነገረበት ጊዜ አንስቶ በርካታ ኢትዮጵያውያን እንደ ጉድ እየተጨነቁ እንደሚገኙ ይታወቃል። ማስተር አብነት የቀድሞ ጤንነቱ ይመለስ ዘንድም መላው ኢትዮጵያውያንም በልዩ ልዩ በዱዓና በጸሎት እያሰቡት እንደሚገኙም የሚታወቅ ነው። ትናንትና በወጣው መረጃ መሰረትም ማስተር አብነት ወደ ሆስፒታል ገብቶ ነበርም። በሆስፒታል የተደረገው ህክምና ምን ይመስል ነበር? ተስፋውስ ምን ይመስላል? የወደፊቱ የህክምና ዕጣ ፋንታስ ምን ሊሆን ነው? በዝርዝር ከመረጃው ላይ ቀንጨብ አድርገን እንገራቸው። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ህክምናውን እየተከታተለ ይገኛል ይለናል ያገኘነው መረጃ። በፈጣሪ እርዳታ አሁን ያለበት ሁኔታም ጥሩ የሚባል ነው ይላል የብሩክ ኒውስ መረጃም። የሐኪሞቹ ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ህክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለንም ተስፋ እናደርጋለን ሲልም ይኸው ብሩክ ኒውስ በመረጃ አካፍሎናል። በዚህ መረጃ ላይ ለመረዳት እንደቻልነው ሐኪሞቹ ተስፋ እንዳደረጉ ለመገንዘብ ችለናል። እንግዲህ በሚቀጥለው ከሀገር ውጪ ነው ወይስ እዚሁ ነው የሚታከመው የሚለው የበርካቶቻችን ጥያቄ ነው። የምንሰማ ይሆናል ከሐኪሞቹ አንደበት ከምርመራው በኋላ ማለት ነው። ፎቶዎች ላይ እንደምትመለከቱት ማስተር አብነት ህክምናውን እየተከታተለም ምርመራ እየተደረገለት የሚያሳይ ነው። ይህም አዲስ ተስፋ በመሆኑ ለብዙሃን ደስታን የፈጠረ ሆኗል። አሁንም ፈጣሪ ጨርሶ ይማርህ ብለን አዲስ የወጣውን መረጃ እንዲህ አካፍለናችሁ ወደ ተከታዮቹ ጉዳዮቻችን እንሻገር። በመግቢያችን ላይ ጠቀስ ለማድረግ እንደሞከር ነው በቲክቶክ አዲስ ሪከርድ ተሰብሯል። ሪከርዱ የተሰበረው ደግሞ ከሰሞኑ ከእስር የተለቀቀው ጆን ዳንኤል በተባለው ቲክቶከር አማካኝነት ነው። ይህ ቲክቶከር ከ1 ዓመት ከ2 ወር በላይ በእስር ላይ እንደቆየ እናስታውሳለን። ከኢትዮጵያ አየር መንገድ ጋር በነበረው እሰጥ አገባ የተነሳም ወደ እስር ቤት ተወስዶ ከጓደኞቹ ጋር በዚያም ቆይታም አድርጎ ነበርም። በቅርቡ ታዲያ ፍርድ ቤቱ ጆን ዳንኤልና ጓደኞቹ
ከእስር ቤት እንዲወጡ ከፈቀደላቸው በኋላም ከትናንት ወዲያ ምሽት ላይ በለቀቀው ቪዲዮ የኢትዮጵያ አየር መንገድን እንዲሁም የኢትዮጵያን ሕዝብ ይቅርታ ጠይቆ በእስር ቤት ያሳለፈው ጊዜ ለህይወቱ ቁም ነገር እንዳገኘበት እንደተማረበትና ጥቂት የሚባል ስህተት በርካታ ዋጋ እንደሚያስከፍል እንደተማረበት ከዚህ በኋላም እንዲህ ያለውን ስህተት ለመስራት እንደማይፈልግ ጥሩና ሀገራዊ ቪዲዮዎችን በመስራትም እንደሚመለስ ቃል በመግባት ነበር ወደ ቲክቶክ የተመለሰው። በትናንትናው ምሽት ደግሞ በቀጥታም የቲክቶክ ስርጭት ላይ ብቅ አለም። በዚህም እጅግ አስገራሚ ነገር ተፈጠረ። ከ130 ሺህ ሰዎች በላይ በቲክቶክ ቁጭ ብለው ተመለከቱት። ይህም በቲክቶክ የቀጥታ ስርጭት ለመጀመሪያ ጊዜ 130 ሺህ ሰዎች የተከታተሉት የቀጥታ ስርጭት በመሆኑ ነው አዲስ ሪከርድ የተሰበረው። ለጆን ዳንኤል በርካታ ስጦታዎች በዚሁ በቀጥታ ስርጭቱ ላይ ወርደው ተመልክተናል። ጆን ዳንኤልና ጓደኞቹን ለመቀበል በተዘጋጀው የእንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130 ሺህ በላይ ሰዎች በአንድ ጊዜም የቀጥታ ስርጭቱን ሲከታተሉ ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች የተገኘበት ተቀዳሚ ክስተት ሆኖም ተመዝግቧል ብሏል። ከእስር ከወጣ ሳምንት ባልሞላ ጊዜ ውስጥ የተደረገው ይህ የቀጥታ ስርጭት በተመልካቾች ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን በርካታ ኢትዮጵያውያንም አንበሳን ጨምሮ ሌሎች ልዩ ልዩ ስጦታዎችን በቪዲዮ ላይ አበርክተው ተስተው ተወዳጁ በጎ አድራጊው በርካታ የበጎ አድራጎት ስራዎችን በቲክቶክ እና በልዩ ልዩ ማህበራዊ ሚዲያ ላይ በመስራት የምናውቀው ማስተር አብነት ከበደ ከሰሞኑ ህመም እንደገጠመው ከተነገረበት ጊዜ አንስቶ በርካታ ኢትዮጵያውያን እንደ ጉድ እየተጨነቁ እንደሚገኙ ይታወቃል። ማስተር አብነት የቀድሞ ጤንነቱ ይመለስ ዘንድ መላው ኢትዮጵያውያን በልዩ ልዩ በዱዓና በጸሎት እያሰቡት እንደሚገኙ የሚታወቅ ነው። ትናንትና በወጣው መረጃ መሰረትም ማስተር አብነት ወደ ሆስፒታል ገብቶ ነበር። በሆስፒታል የተደረገው ህክምና ምን ይመስል ነበር? ተስፋውስ ምን ይመስላል? የወደፊቱ ህክምና ዕጣ ፈንታስ ምን ሊሆን ነው? በዝርዝር ከመረጃው ላይ ቀንጨብ አድርገን እንገራችሁ። በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ህክምናውን እየተከታተለ ይገኛል ይለናል ያገኘነው መረጃ። በፈጣሪ እርዳታ አሁን ያለበት ሁኔታም ጥሩ የሚባል ነው ይላል የብሩክ ኒውስ መረጃም። የሐኪሞቹ ውሳኔ ተከትሎ በቀጣይ ከሀገር ውጭ አሊያም ደግሞ በሀገር ውስጥ ህክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን ሲልም ይሄው ብሩክስ መረጃ አካፍሎናል። በዚህ መረጃ ላይ ለመረዳት እንደቻልነው ሐኪሞቹ ተስፋ እንዳደረጉ ለመገንዘብ ችለናል። እንግዲህ በሚቀጥለው ከሀገር ውጭ ነው ወይንስ እዚህ ሆኖ የሚታከመው የሚለውን የበርካቶች ጥያቄ ነው። ይህን ጥያቄ መልስ የሚያገኘው ሐኪሞቹ ከምርመራው በኋላ በሚያሳውቁ መረጃ ይሆናል። ፎቶዎች ላይ እንደምትመለከቱት ማስተር አብነት ህክምናውን እየተከታተለ ፎቶዎች ላይ እንደተመለከታችሁት ማስተር አብነት ህክምናውን እየተከታተለ እንደሚገኝ ያሳያል። ይህም አዲስ ተስፋ በመሆኑ ለብዙሃን ደስታን የፈጠረ ሆኗል። አሁንም ፈጣሪ ጨርሶ ይማርህ ብለን አዲስ የወጣውን መረጃ እናካፍላችሁ። እንግዲያችን ላይ ጠቀስ ለማድረግ እንደሞከርነው በቲክቶክ አዲስ ሪከርድ ተሰብሯል። ሪከርዱ የተሰበረው ደግሞ ከሰሞኑ ከእስር የተለቀቀው ጆን ዳንኤል በተባለው ቲክቶከር አማካኝነት ነው። ይህ ቲክቶከር ከአንድ ዓመት ከ2 ወር በላይ በእስር ላይ እንደቆየ እናስታውሳለን። ከኢትዮጵያ አየር መንገድ ጋር በነበረው ሰጣ ገባ የተነሳም ወደ እስር ቤት ተወስዶ ከጓደኞቹ ጋር በዚያ ቢቆይቱም በዛም ቆይታ አድርጎ ነበር። በቅርቡ ታዲያ ፍርድ ቤቱ ጆን ዳንኤል እና ጓደኞቹን ከእስር ቤት እንዲወጡ ከፈቀደላቸው በኋላም ከትናንት ወዲያ ምሽት ላይ በለቀቀው ቪዲዮ የኢትዮጵያ አየር መንገድን እንዲሁም በኢትዮጵያን ሕዝብ ይቅርታን ጠይቆ በእስር ቤት ያሳለፈው ጊዜ ለህይወቱ ቁም ነገር እንዳገኘበት እንደተማረበትና ጥቂት የሚባል ስህተት በርካታ ዋጋ እንደሚያስከፍል እንደተማረበት ከዚህ በኋላም እንዲህ ያለውን ስህተት ለመስራትም እንደማይፈልግ ጥሩና ጥሩ ሀገራዊ ቪዲዮዎችን በመስራትም እንደሚመለስ ቃል በመግባት ነበር ወደ ቲክቶክ የተመለሰው። ከትናንትናው ምሽት ደግሞ በቀጥታም የቲክቶክ ስርጭት ላይ በትናንትናው ምሽት ደግሞ በቀጥታ የቲክቶክ ስርጭት ላይ ብቅ አለ። በዚህም እጅግ አስገራሚ ነገር ተፈጠረ። ከ130 ሺህ ሰዎች በላይ በቲክቶክ ቁጭ ብለው ተመለከቱት። ይህም በቲክቶክ የቀጥታ ስርጭት በመጀመሪያ ጊዜ 130 ሺዎች የተከታተሉት የቀጥታ ስርጭት በመሆኑ ነው አዲስ ሪከርድ የተሰበረው። ለጆን ዳንኤል በርካታ ስጦታዎች በዚሁ ቀጥታ ስርጭት ላይ ወርደው ተመልክተናል። ጆን ዳንኤልና ጓደኞቹን ለመቀበል በተዘጋጀው እንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130 ሺህ በላይ ሰዎች በአንድ ጊዜ የቀጥታ ስርጭቱን ሲከታተሉ፣ ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች በተገኘበት ተቀዳሚ ክስተትም ሆኖ ተመዝግቧል።